that the students prepared a great gift to welcome him. Doors opened. A pot of boiling water fell from the ceiling. ይህ ክፍል ከትምህርት ቤቱ በጣም ረባሽና ፈታኝ የተባሉ ተማሪዎች የተሰበሰቡበት ነው። ታዲያ የዚህ ክፍል ተማሪዎችን ደፍሮ ሊያስተምር የሚገባ አንድ መምህር የለም። መምህራኑ የዚህን ክፍል ተማሪዎች ለማስተማር ደፍረው ወደ ክፍሉ የሚያገቡበት ዋነኛ ምክንያትም ከተማሪዎቹ የሚደርስባቸውን ጥቃት ፈርተውና በተማሪዎቹ እንዳይዋረዱ በመስጋት ነው። በትምህርት ቤቱ አዲስ የተቀጠረ መምህር ረባሽ ተማሪዎች ወደ ተሰበሰቡበት ክፍል ገብቶ ለማስተማር ወደ ክፍሉ እየመጣ ባለበት ተማሪዎቹ ለአዲሱ መምህር አቀባበል የሚያደርጉበት አንድ ተንኮል ያቅደዋል። ይህም የክፍሉ መግቢያ በር ላይ የፈላ ውሃ በዕቃ በማስቀመጥ አዲሱ መምህር በሩን ከፍቶ ወደ ክፍሉ ሲገባ በላዩ ላይ እንዲገለበጥበት ማድረግ ነበር። መምህሩ ግን የክፍሉ መግቢያ በር ደርሶ በሩን እንደከፈተው በክፍሉ ተማሪዎች የታቀደለት ተንኮል እንደነበር ገባውና ከላይ የፈላ ውሃ ተደርጎበት የተቀመጠውን ሳህን ላዩ ላይ ከመገልበጡ በፊት በክንዱ ሳህኑን በመምታት ራሱን ተከላከለ። ይሄኔ ሁሉም ተማሪዎች በድንጋጤ አፋቸውን ከፍተው አይናቸው ፈጠጠ። ወደ አዲሱ መምህር የሚመለከቱ ጀመር። አዲሱ መምህር ግን ምንም እንዳልተፈጠረ ወደ ክፍሉ ገብቶ በክፍሉ ውስጥ ባለው ጠረጴዛ ላይ ተቀመጠ። ተማሪዎቹ አዲሱ መምህር የአሜሪካ ስፔሻል ፎርስና የኩንግ ፉ ማስተር እንደሆነ የሚያውቁት ነገር አልነበረም። አዲሱ መምህር ከውትድርና መልስ ነበር በመምህርነት ለማገልገል ተቀጥሮ ወደዚህ ፈታኝ ተማሪዎች ወዳሉበት ክፍል እንዲያስተምር የተመደበው። ከመቶ በላይ አስተማሪዎች በዚህ ክፍል ተማሪዎች ምክንያት ትምህርት ቤቱን ለቀዋል። አዲሱ መምህር በነጋታው በመጀመሪያው የትምህርት ክፍለ ጊዜ በቴካዌ ዕቃ ቡናውን እየጠጣ ወደ ማስተማሪያ ክፍሉ ይገባል። ተማሪዎቹ ግን በተለያዩ ጨዋታዎች እየተዝናኑ ከፊሉም የመማሪያ ክፍሉ ውስጥ ምግብ እያበሰሉ ነበር። አንዳቸውም ለመማር ዝግጁ አልነበሩም። አዲሱ መምህር ተኝቶ ወደ ነበር አንድ ተማሪ በመጠጋት ጆሮ ስር ጠጋ ብሎ ጉድ ሞርኒንግ በማለት ሲጮህ ተማሪዎቹ ወደሱ ተመለሱ። ሆኖም የክፍሉ ተማሪዎች ስርዓት አልበኝነትን በሚያሳይ መልኩ አዲሱ መምህር ወደ ክፍሉ ቢገባም ጠረጴዛ ላይ ቁጭ ብለው ይመለከቱት ነበር። መምህሩ ራሱን ለማስተዋወቅ ብላክቦርዱ ላይ ስሙን ጻፈላቸው። ተማሪዎቹ ግን እየቀለዱ ይስቁበት ነበር። ጽሑፉም ዶሮ የጫረው ነው የሚመስለው እያሉ ተሳለቁበት። አዲሱ መምህር ብላክቦርዱ ላይ እየጻፈ ሳለ ስልክ ተደወለበት። ስልኩን ሲያነሳው ከዛው ክፍል ተማሪዎች ነበር በመምህሩ ላይ ለመቀለድ የተደወለው። አዲሱ መምህር ግን ምንም ሳይናገር የብር ላስቲክ አነሳ። ከዛም ቾክ ከካርቶኑ በመውሰድ በላስቲኩ ላይ አድርጎ ለእሳት አደጋ በክፍሉ ጣራ ላይ የተገጠመውን ቧንቧ በቾኩ በመምታት ተማሪዎቹ ላይ ከላይ ውሃ እንዲፈስባቸው አደረገ። በዚህ መሃል ግን መምህሩ ጃንጥላውን ይዞ ቆሟል። እንኳን ደህና መጣችሁ እያለ በተራው ይቀልድባቸው ጀመር። ተማሪዎቹ በአዲሱ መምህር እልህ ያዛቸው። እንዴት አድርገው እንደሚበቀሉትም ለማሰብ ተሰብስበው ተንኮል ይጠነስሱ ጀመር። አዲሱ መምህር በነጋታው ተመልሶ ወደ ክፍሉ መጣ። ተማሪዎቹ ግን የመማር ፍላጎት ስላልነበራቸው ትኩረት አልሰጡትም። ይህን የተለየ ማስተማሪያ መንገድ መከተል እንዳለበት በማሰብ 3 ጥያቄዎችን ለመለሰ ተማሪ ከክፍሉ እንዲወጣ ፍቃድ እንደሚሰጠው ለተማሪዎቹ ነገራቸው። በክፍሉ ማጨስ ሲወድ የነበረ አንድን ተማሪም ሲጋራ በመቀበል ሲጋራ ውስጥ የሚገኙ ይዘቶችን እንዲነግሩት ለተማሪዎቹ ጥያቄ ያቀረበ። ይህን አንዱ ተማሪ እጁን አውጥቶ የመምህሩን ጥያቄ መለሰ። መምህሩም ጥያቄውን የመለሰውን ተማሪ ነፃ እንደሆነና ከክፍሉ መውጣት እንደሚችል ይነግረዋል። ይህን የሁሉም ተማሪዎች በመምህሩ ሁኔታ ተገርመው ጥያቄ በመመለስ ከክፍል ለመውጣት ይጫጫሁ ጀመር። መምህሩ ተጨማሪ ሁለተኛና ሶስተኛ ጥያቄዎችን ለተማሪዎቹ በመጠየቅ በተዘዋዋሪ ሲጋራ በጤና ላይ የሚያመጣውን ችግር እንዲያውቁ አደረጋቸው። ትምህርት ቤቱ ባጋጠመው የተማሪ ውጤት ማነስ በአገሪቱ ትምህርት ቢሮ ሊዘጋ ከጫፍ ደርሷል። አዲሱ መምህር ግን ተማሪዎችን እያዝናና ደስ ብሏቸው እንዲማሩ በማድረግ ውጤታማ መሆን እንደሚቻል አውቋል። መምህሩ ከትምህርት ጊዜ ውጪ የተማሪዎች ቤተሰቦችን በመጎብኘት የኢኮኖሚ ጫናቸውን ለመቀነስ ብር ይሰጣቸዋል። ተማሪዎቹ ይበልጥ እንዲቀራረቡ በማሰብም ስፖርታዊ ውድድሮችን በማዘጋጀት እንዲሳተፉ አደረገ። አልፎ አልፎ ተማሪዎች በአካባቢው ባሉ የማፊያ ቡድኖች ታፍነው ጥቃት ሲደርስባቸው ከማፊያ ቡድኖች ጋር በመጋፈጥ ተማሪዎቹን ነፃ ያወጣቸው ነበር። ተማሪዎቹን ነፃ ለማውጣትም ከበርካታ የማፊያ ቡድኖች ጋር ግጭት ውስጥ ገብቷል። አሁንም ቢሆን አንድ የክፍሉ የ16 ዓመት ተማሪ በማፊያ ቡድኖች ታፍኖ ተወስዷል። ተማሪውን ያፈላለገ ሳለም የማፊያ ቡድኖች ወዳሉበት ቦታ ገባ። የማፊያ ቡድኖቹንም አንድ የ16 ዓመት ልጅ ጠፍቶብኛል አይታችኋል ሲል ይጠይቃቸዋል።
ይህን ተማሪው የድረሱልኝ ጥሪውን ከተደበቀበት ሳጥን ውስጥ ሆኖ ያሰማል። መምህሩም ከማፊያ ቡድኑ ጋር ጦርነት በመቅጠም ተማሪውን ነፃ ያወጣዋል። ታዲያ መምህሩ ከማፊያ ቡድኑ ጋር የገጠመው ግብግብ በቲቪ ፕሮግራሞች ሲሰራጭ ተማሪዎቹ ይመለከታሉ። አዲሱ መምህር የትምህርት ቤቱና ተማሪዎቹ መከታ ሆነ። አዲሱ መምህር ተማሪ ሳለ በትምህርት ቤቱ ውስጥ በፈጠረው ግርግርና ረብሻ ነበር በትምህርት ቤቱ የመጨረሻ ዕድል ተሰጥቶት ወደ ወታደራዊ ትምህርት ቤት እንዲገባ የተደረገው። እድሜው ሲደርስም የአሜሪካን ጦር ኃይል ተቀላቅሎ በስፔሻል ፎርስነት አገልግሏል። ታዲያ የጦርነት ዓለም አንገሽግሾት ውትድርናውን ለቆ የህይወትን ትርጉም ፍለጋ ይጓዝ ጀመር። በዚህ መሃል ነበር ከትምህርት ቤቱና በትምህርት ቤታችን አስተምር የሚል የጥሪ ደብዳቤ የደረሰው። ትምህርት ቤቱንም ተቀላቀለ። ታዲያ የክፍሉ ተማሪዎች የአዲሱ መምህራቸውን ጀብድና ታሪክ ከሰሙ በኋላ ለትምህርት ያላቸው ፍቅር ጨምሮ ጥሩ ስነ ምግባር ያላቸው ሰውን አክባሪ ተማሪ ሆኑ። አዲሱ መምህራቸው ወደ ክፍል ሲገባ ከመቀመጫቸው ብድግ በማለት ሞቅ ያለ ሰላምታ ይሰጡ ጀመር። ለትምህርት ያላቸው አመለካከት እየተቀየረ ውጤታቸውም እየተሻሻለ መጣ። ሆኖም በአካባቢው ያሉ የማፊያ ቡድኖች በትምህርት ቤቱ የመማር ማስተማር ሂደቱን ለማወክ ተሰብስበው ወደ ትምህርት ቤቱ መጡ። አዲሱ መምህር ግን ትምህርት ቤቱ በማፊያ ቡድኑ እንዲታወቅ አልፈቀደም። በዚህም የማፊያ ቡድኑን አባላት እስኪበቃቸው ደብድቦ ተገቢውን ትምህርት እንዲያገኙ በማድረግ ከአካባቢው እንዲጠፉ አደረጋቸው። ታሪኩን ይመስላል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ።